በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድርሳነ ሚካኤል ዘወርሃ ሰኔ። በስም በአካል በግብር ሦስት፣ በመለኮት በአገዛዝ በስልጣን በባህሪ በህልውና አንድ አምላክ በማለት በአብና በወልድ በመንፈስ ቅዱስ ስም አምነን በወርሃ ሰኔ 12 ቀን የሚጸለይ ወይም የሚነበብ የቅዱስ ሚካኤልን ድርሳን እንናገራለን። የክቡር ሊቀ መላእክት ቅዱስ ሚካኤል አማላጅነቱ ረድኤቱ ከሁላችን ጋር ይኑር ለዘላለሙ አሜን። ይህ ድርሳን ሊቀ መላእክት ቅዱስ ሚካኤል እጅግ የሚወድ የአብያተ ክርስቲያናት ርዕስ የምትሆን የአክሱም ሊቀ ጳጳስ ዮሐንስ የደረሰው ነው። ሕልቅያ በምትባል ሀገር ሃይማኖቱ የጸና አስተራኒቆስ የሚባል አንድ ታላቅ መኮንን ነበር። የሚስቱም ስም አፎምያ ይሰኛል። ሁለቱም እግዚአብሔርን የሚፈሩ መልአኩ ቅዱስ ሚካኤልም በፍጹም ልባቸው የሚወዱ ነበሩ። በየወሩ በቅዱስ ሚካኤል ስም ከገንዘባቸው እየከፈሉ ለነዳያን ይመጸውቱ ነበር። የበዓሉንም መታሰቢያ ያደርጉ ነበር። ከጊዜ በኋላ ባሏ አስጠራኒቆስ ታመመ። በዚህም ጊዜ ሚስቱ አፎምያ እያዘነችና እያለቀሰች እንዲህ አለችው፣ ጌታዬ ሆይ የምነግርህ ነገር ስላለ በጥሞና ስማኝ። ይኸውም ሴት ባሏ በሞተ ጊዜ ቤተፈት እንደምትሆንና የዕለት ምግቧን ለማግኘት ልዩ ልዩ ፈተና እንደሚደርስባት ታውቃለህ። እንግዲህ አንተ ከዚህ ዓለም በሞት ተለይተህ ብቻዬን በምቀርበት ጊዜ ከሐዘኔ የሚያረጋጋኝ አባት፣ እናት ወይም ተስፋ የሚሆነኝና የሚያጽናናኝ ልጅ የለኝም። ስለዚህ አሁን አንተ በሕይወት ሳለህ በመዓልትና በሌሊት ከሰይጣን ጸብ እንዲያድነኝ በስዕል ቤት አስቀምጬ እማጸንበት ዘንድ የሊቀ መልአክ ቅዱስ ሚካኤልን ስዕል ከእንጨት ታስቀርጽልኝ ዘንድ እጠይቅሃለሁ አለችው። አስቀራንዮስም ወደ እንጨት ጠራቢ መልእክተኛ ልኮ ብላቴናዎቹን የወርቅና የብር አንጠረኛ ጥሩልኝ ብሎ አንጠረኛው ከመጣ በኋላም ከወይራ እንጨት በሊቀ መላእክት በቅዱስ ሚካኤል አምሳል ስዕል ቅረጽልኝ አለው። አንጠረኛውም በሊቀ መላእክት በቅዱስ ሚካኤል አምሳል ከወርቅና ከብር የተሠራ ስዕል ሰርቶ ለአስቀራኔዎስ ሰጠው። እርሱም ለሚስቱ አፎምያ ሰጣት። እርሷም በስዕል ቤቱ ሰቅላ በክብር አስቀመጠችው። ባሏ ሙቶ ነፍሱ ወደ ሰማይ ካረገች በኋላ አፎምያ በፍጹም ልቦናዋ የእግዚአብሔር ተገዥ ሆነች። በመዓልትና በሌሊትም በሊቀ መልአክ ቅዱስ ሚካኤል ስዕል እየሰገደች ሊቀ መልአክ ቅዱስ ሚካኤል ሆይ ጠብቀኝ፣ ያን ጊዜም ከኔ አትለየኝ፣ ይምረኝም ዘንድ ወደ እግዚአብሔር ጸልይልኝ እያለች ትጸልይ ነበር። በጎ ሥራዋ ከዕለት ወደ ዕለት ከፍ እያለ ሄደ። ለነዳያንና ለችግረኞችም ምጽዋት መስጠት አዘወተረች። ይህን በጎ ሥራዋን የተመለከተ ሰይጣን በመቀኝነት ተነሳሳባት። በብዙ ቁጣም በሴት ባልቴቶችና በሕፃናት በተመሰሉ ብዙ ሰራዊተ ሰይጣን ታጅቦ ወደ እርሷ መጥቶ በቤቷ አጥር ደጃፍ ተቀመጠ። የምትራዳትን ሴት እባክሽ አፎምያን ጥሪልኝ አላት። ገረዲቱም አፎምያ ካለችበት ሄዳ ብዙ ሕፃናትን ያስከተሉ የሴት ባልቴቶች ከሁለተኛው በር ተቀምጠዋል አለቻት። ከዚህም በኋላ አፎምያ እየተጠራጠረች ወጥታ የሊቀ መላእክት ቅዱስ ሚካኤል ስዕል ወዳለበት ቤቷ ይገባ ዘንድ ጋበዘችው። እንዲሁም በቤቷ በር የተቀመጡትን አረጋውያን ሴቶች እናቶቼ ሆይ በረከታቸው ይደርሰኝ ዘንድ ኑ ቤት ግቡና ጸልዩልኝ፣ የሊቀ መላእክት ቅዱስ ሚካኤልን ስዕልን ተሳለሙ፣ ለእርሱ አደራ ሰጥቶኛልና አለቻቸው። ጌታዬ ከሞተ ወዲህ ግን ልጅም ቢሆን ወንድ ከቤቴ ገብቶ አያውቅም አለቻቸው። ከመካከላችሁ ወንድ ቢኖር ከቤት እንዳትገቡ በእግዚአብሔር ስም አምላችኋለሁ አለቻቸው። በመመለት ተመስሎ የመጣ ዲያብሎስም ወደ ቤት እንገባ ዘንድ ባንቺም የጸሎት ቤት ተገኝተን ልንጸልይ አይገባንም፣ ከመምጣታችንም አስቀድሞ ስለ አንቺ ጸልየናልና አላት። ነገር ግን እኔ የምነግርሽን የምትሰሚ ከሆነ ይህ ሁላ ጾምና ጸሎትሽ ምን ይጠቅምሻል?
በጾምና በጸሎትሽ ብዛት የተነሳ ካለ ዕድሜሽ ትሞቻለሽ። ለስንቱ ችግረኛና ድሃ ገንዘብሽን ትበትኛለሽ። ይህም አድራጎት ከመሞትሽ በፊት ከድህነት ላይ ስለሚጥልሽ የሚቀብርሽ እኮ አታገኝም። ባሌ ከሞተ ወዲህ ወንድ ከቤቴ ገብቶ አያቅም ትያለሽ። ነገር ግን መጽሐፍ እንደተናገረው ባል የሌላት ሴት ሁላ በረከት በቤቷ የለም፣ በሕይወትም የመኖር ተስፋዋ የመነመነ ነው አላት። ዳግመኛም እኔ የምነግርሽን አድምጪ። አስቀድሞ እግዚአብሔር አዳምና ሔዋንን ወንድና ሴት አድርጎ ፈጠራቸው። ዛሬም ይህንን ልነግርሽ የመጣሁት የአንቺ ፍቅር አገብሮብኝ አይደለም። እህቴ ሆይ አንቺ ከዚህ ዓለም በሞት በተለየሽ ጊዜ የሚቀብርሽና ገንዘብሽን የሚወርስ ስምሽን የሚያስጠራና ተስካርሽን የሚያደርግ ልጅ ሳይኖርሽ እንዴት ለመኖር ትችያለሽ? እነሆ አኖሪዎስ የተባለ ሰው ጠላቶቹ መንግሥቱን ሊቀሙት በተነሱ ጊዜ በዛው ዘመን ሚስቱ እንደ ሞተች አውቃለሁ። ዛሬም እነሆ እሱ ሚስት ሊያረገሽ ይፈልጋል። አፎምያ ሆይ እሱን ብታገቢ መልካም ነው። ብዙ የብርና የወርቅ ጥሎሽ ጥሎ አንቺን እንዲያገባ ከእርሱም ጋር በመንግሥቱ ሁሉ ንግሥት ሆነሽ እንድትኖሪ ወደ አንቺ ልኮልኛልና አላት። አፎምያም ለዳቢሎስ አባቴ ሆይ የጫንከው ቴማ መልካም ነበር፣ አነጋገርህ ግን ክፉ ነው፣ መልካምም አይደለም። አትጹሙ፣ አትጸልዩ፣ ለነዳያንም ምጽዋት አትስጡ፣ አባትና እናት የሌላቸው ድሃ አደግ ልጆችን አትርዱ ብሎ የተናገረውስ መጽሐፍ የትኛው ነው? ሁለተኛስ ባል አግቢ ብለህ የምትመክረኝ ሴት ባሏ ከሞተ በኋላ ሌላ ባል እንድታገባ ወንድም ሚስቱ ከሞተች በኋላ ሌላይቱን እንዲያገባ አንተ የሠራኸው ነው ወይስ ከመጽሐፍ ነው ያገኘኸው? ከቶ በዚህ ነገር ልታስተኝ ትሻለህን? እኛስ ነቢዩ ዮናስ ታላቂቱ ሀገር ነነዌ እስከ 3 ቀን ትጠፋለች፣ እስከ 3 ቀን ትጠፋለች ሲል እግዚአብሔር አዟል ብሎ እንዳስተማራቸው ሰምተናል። ሕዝቡ ንስሐ እንዲገቡ፣ ጾም እንዲጾሙ፣ ጸሎት እንዲያደርጉ፣ ምህላ እንዲይዙ ባዘዘ ጊዜም ሕዝቡ እንደ ትእዛዙ ስለፈጸሙ እግዚአብሔር ሕዝቡን ይቅር አለው። ነነዌም ከጥፋት ዳነች። ሐዋርያው ቅዱስ ጳውሎስም በየጊዜው ንስሐ ግቡ፣ ጹሙ፣ ጸልዩ እያለ አስተምሮናል። ጌታችን አምላካችን ኢየሱስ ክርስቶስ አንድ ባለጸጋ መጥቶ መምህር ሆይ ምን ሰርቼ መንግሥተ ሰማያት ወርሳለሁ ብሎ ጠየቀው። ሂደህ ያለህን ሀብት ሽጥና ለድሃ ስጥ፣ ይህንንም ካደረግክ በኋላ መጥተህ ተከተለኝ እንዳለው በቅዱስ ወንጌል ተናግሯል። እንዴት አንተ ሌላ ባል አግቢ ብለህ ትመክረኛለህ? እኔ ግን የማውቀውን ልንገርህ። እርግብ ባሏ ከሞተ በኋላ ከሌሎቹ አዕዋፍ ጋር አትገናኝም፣ በጥፍሯም ምላሷን ትሰነጥቃለች። ሌላ ወፍ ሊቀርባት ቢፈልግስ እንኳ በታላቅ ጩኸት ጓደኞቿን ጠርታ ሁሉም ተራተው ይገሉት የለምን? ስለምን አንተ 2 ባል አግቢ ትለኛለህ? ይህ ሥራ የአረማውያን እንጂ የክርስቲያን ሕግ አይደለም። አንተ ርኩስ፣ ጠላቶቹን መንግሥቱን ለቀማት ሀገሩን ለመውረስ እርሱኑን ለመግደል ለተነሱበት አኖሪዎስን እኔ አስቀድሜ ያውቀዋለሁ። አሁንም የሊቀ መልአክ ቅዱስ ሚካኤል ስዕል ትሳለም ዘንድ አመጣልሃለሁ ብላ ፈጥና ወደ ስዕሉ ቤት ገባች። የቅዱስ ሚካኤል ስዕልም አውጥታ አሳየችው። ሰይጣንም የቅዱስ ሚካኤልን ስዕል ባየ ጊዜ እንዳሞራ ክንፍ አውጥቶ ከሰራዊት ጋር በረረ። ነገር ግን መለስ ብሎ አፎምያ ሆይ አስትሽ ዘንድ መጥቼ ነበረ፣ አንቺ ግን ድል ነሳሽኝ፣ ከወጥመዴም አመለጥሽ። ቢሆንም በቤትሽ ውስጥ ባለው በወርቅና በብር የተለበጠ በቅዱስ ሚካኤል በእንጨት ስዕል አትመኪ። በዓሉ የሚከበርበት እስከ ሰኔ 12 ድረስ አንዳች ነገር በላይሽ ላይ የማመጣ መሆኔን እንድታውቂ ሲል አስፈራራት። በዚያን ጊዜ በእግዚአብሔር ዙፋን ፊት ለመስገድና እንዲሁም ለሰው ልጅና ስለ ወንዞች ውሃ ይቅርታ ይለምን ዘንድ ወዳጅሽ ቅዱስ ሚካኤል ስለሚሄድ ወደ አንቺ ሊመጣ አይችልም። በዚህም ጊዜ በቤትሽ ውስጥ ያለውን ስዕል እንደ ትቢያ አደቀዋለሁ። እስኪ ቅዱስ ሚካኤል የሚያደርገኝን አየዋለሁ አላት። አፎምያም ተመልሰ ብትመጣም
በሊቀ መላእክት ቅዱስ ሚካኤል የጸሎት ኃይል አፍረህ ትመለሳለህ ብላ በጌታችን በኢየሱስ ክርስቶስ ትምህርተ መስቀል አምሳል አራቱ ማዕዘን አመተበችበት። ያም ጊዜም ዲያብሎስ እፍረቱን ተከናንቦ ሄደ። እሷም በጾምና በጸሎት በምጽዋትም በጎ ሥራዋን እያበዛች ሄደች። ከዚህም በኋላ ያ ሰይጣን 10ኛ ወር በሆነ ወርሃ ሰኔ 12 ቀን የቅዱስ ሚካኤል በዓል በሚከበርበት ዕለት በመላእክት አምሳል አክሊል አድርጎ በእጁ ትምህርተ መስቀል የሌለበት የወርቅ ዘንግ ይዞ በሌሊት ወደ እርሷ መጣ። ከዛም በቤቷ ገብቶ አፎምያ ሆይ ሰላም ላንቺ ይሁን፣ እንዴት አለሽ? ዕጣንሽ፣ ጸሎትሽ፣ በጎ ምግባርሽ ሁሉ ወደ ሰማይ አድርጎ ከእግዚአብሔር ዙፋን ፊት ቀርቧል። ፈጣሪሽም ከመላእክት ሁሉ ጋር እጅግ ተደስቷል። ከዚህም የተነሳ ስለ በጎ ሥራሽ ባለ ዘመንሽ ሁሉ ይጠብቅሽ ዘንድ ወደ አንቺ ልኮኛል አላት። አፎምያም አንተ ማነህ? ስምህስ ማን ይባላል? አለችው። እሱም እኔ ሊቀ መልአክ ሚካኤል ነኝ። ባለፈው ጊዜ የቅዱስ ሚካኤል በዓሉ በሚከበርበት ዕለት በሰኔ 12 ቀን ለሰውና ለእንስሳት ሁሉ በእግዚአብሔር ዘንድ ምሕረትን ለመለመን ስለምሄድ ወደ አንቺ አይመጣም ሲል ዲያብሎስ ሲናገርሽ ሰምቼ ነበረና እንዳይበረታታብሽ ስለ አንቺ ከሰማይ ወረድኩ። አሁንም ለእኔ ልትሰግጂ ይገባሻል። ሰማያውያን መላእክት ወገኖቼ በሰማይ ትቼ አንቺን ለማዳን ወደ አንቺ መጥቻለሁና አላት። አፎምያም አንተ ቅዱስ ሚካኤል ከሆንክ ከቤቴ ውስጥ እንዳለው እንደ ቅዱስ ሚካኤል ስዕል በዘንግህ ጫፍ ላይ ትምህርተ መስቀል ለምን የለም? አለችው። ዲያብሎስም እንደዚህስ አይደለም፣ በቤቱ ውስጥ ያለው ስዕል በሚያመሰግኑበት ጊዜ ምልክት እንዲሆን ይደረጋል፣ በእኛ መላእክት ዘንድ ግን እንዲህ አይደለም አላት። ዳግመኛም አፎምያ ምድራዊ ንጉሥ ማዘዣ ጽፎ በሚያስተላልፍበት ጊዜ ማኅተም ሳያትምበት ቢልከው የሚያምነው ወይም የሚቀበለው የለም። መላእክትም ከሰማይ በወረዱ ጊዜም በትረ መስቀል ያልያዘውን መልአክ ነው ብለው አያምኑትም፣ ይንቁታል እንጂ አለችው። ይልቁንስ መልአክ ከሆንክ ልትሳለመው ዘንድ የቅዱስ ሚካኤልን ስዕል ላምጣልህ አለችው። በዚህን ጊዜ ዲያብሎስ ፊቱ ተለወጠ፣ በጨለማ የተሸፈነ ተራራን አከለ። ዐይኖቹም እንደ እሳት ቀሉ፣ አፉም ጨለማ እንደተመላ ታላቅ ጉድጓድ መሰለ። ከአፉም እጅግ የከፋ ጭስ ይወጣ ነበር። አንቺ አፎምያ እንዴት ይህን ፈተና ታመጭብኛለሽ? ከእንግዲህስ ከአንቺው ጋር እሞታለሁ እንጂ አልተውሽም ብሎ ሊገላት ዘንድ ዘሎ አነቃት። በዚህ ጊዜም በታላቅ ቃል ወደ ቅዱስ ሚካኤል እንዲህ ስትል ጮኸች። አቤቱ ሊቀ መልአክ ቅዱስ ሚካኤል ሆይ ፈጥረህ ድረስና ከእኔና ከአዳም ልጆች ጠላት ሁሉ አድነኝ አለችው። ሊቀ መልአክ ቅዱስ ሚካኤልም ሊያድናት ዘንድ በታላቅ ብርሃን ከሰማይ ወረደ። ብርሃኑም በቤቱ ሁሉ ሞላ። ዲያብሎስንም በያዘው በትረ መስቀል በመታው ጊዜ መሬት ላይ ተዘረጋ። ዲያብሎስም ቅዱስ ሚካኤልን እግዚአብሔር የሰጠኝ ዘመኔን ሳይፈጸም እንዳታጠፋኝ በእግዚአብሔር ስም አምልሃለሁ አለው። ስዕልህ ካለበት ቦታ ሁሉ አልደርስም። ሊቀ መልአክ ቅዱስ ሚካኤል ሆይ ቀድሞም ከሰማይ ያወረድከኝ ከክብር ያዋረድከኝ አንተ ነህ። አሁንም ይቅርታ አድርግልኝ እያለ ለመነው። በዚያም ጊዜ ቅዱስ ሚካኤል ዲያብሎስን አዋርዶ ለቀቀው። አፎምያንም ንድ ክብርት የእግዚአብሔር ታማኝ አገልጋዩ አፎምያ ሆይ ጸሎትሽ፣ ምጽዋትሽ፣ በጎ ሥራሽ ሁሉ ወደ ሰማይ አድርጓል፣ ከእግዚአብሔርም ዙፋን ፊት ቀርቧል። አሁንም ሂደሽ ከቤተ ክርስቲያን ገብተሽ ጸሎት አድርሺ፣ በዛሬው ቀን ነፍስሽ ከሥጋሽ ትለያለችና ብሎ ነገራት። መላእክቱም ሁሉ ወደ አንቺ መጥተው ነፍስሽን ወደ መንግሥተ ሰማያት ያሳርጋሉ፣ ከባልሽ ከአስተራኒቆስ ነፍስ ጋር ለዘላለም በዛ አርፋ ትኖራለች አላት። ከዚህም በኋላ አፎምያ እያየችው ሊቀ መልአክ ቅዱስ ሚካኤል ወደ ሰማይ አረገ። እርሷም ንጹሕ ልብስ ለብሳ ወደ ቤተ ክርስቲያን ሄዳ የክርስቶስ ቅዱስ ሥጋና ክቡር ደሙን ተቀበለች። ከዛም ከጳጳሱ ዘንድ ቀረበችና አባቴ ሆይ በዛሬው ቀን ወደ ቤተ መጥተህ ቤተን ባርክልኝ፣
ቀሳውስትና ዲያቆናትንም መዘምራኑንም አስከትለና ስለ እኔም ጸልዩልኝ አለችው። ብላቴኖቿንም ያለኝም ገንዘብ ሁሉ አቅርቡልኝና ነዳያንንና በመንገድ ያገኛችሁትን ሁሉ ጥሩልኝ አለቻቸው። ጳጳሱና ቀሳውስቱ ዲያቆናቱም ሌሎች የቤተ ክርስቲያን አገልጋዮችም ሁሉ መጥተው በቤቷ ከተሰበሰቡ በኋላ ያላትን ገንዘብ በጳጳሱ እጅ ለነዳያን መጸወተች። በሰላምም ወደየቤታቸው ይገቡ ዘንድ አሰናበተቻቸው። ጳጳሱና ካህናቱን ወደ አዳራሽ አስገባቻቸው። ጳጳሱን በወርቅ ወንበር አስቀመጠችው። ካህናቱንም በጳጳሱ ግራና ቀኝ በብር ወንበር አስቀመጠቻቸው። ለጳጳሱም ስለ ክብሩ ከእግሩ በታች አበባ ምንጣፍ አስነጠፈችለት። ከዚህም በኋላ በመካከላቸው ቆማ እጇን ወደ ሰማይ በመዘርጋት መምህሯ እንዳስተማራት በሀገሯ ቋንቋ ወደ እግዚአብሔር ጸልይ ጀመር። ጳጳሱንም አባቴ ሆይ የንስሐ ጸሎት ስጠኝ ብላ ልብሷንም በመሬት ላይ አንጥፋ ተንበረከከች። ጳጳሱን ገንዘቤን ሁሉ በአንተ አማካኝነት ለእኔና ለባሌ ለአስተራኒቆስ ስማችን መታሰቢያ ይሆን ዘንድ ለነዳያን መጽውትልኝ አለችው። በዚህን ጊዜ የቅዱስ ሚካኤልን ስዕል አምጣልኝ ብላ ሲያመጣላት ተሳለመች። በፊቷ ላይ እንዳስቀመጠችው ያ ስዕል ከፊቷ ላይ ተነስቶ እንደ ንስር በረረ። በሊቀ መልአክ ቅዱስ ሚካኤል ቤተ ክርስቲያን በቤተ መቅደሱ መሃል ያለ መስቀያ ተሰቀለ። ከዚያም በኋላ ይህ ስዕል ለምልሞ መልካም ፍሬ አፍርቶ ስለተገኘ በዚያ ሀገር ታላቅ ደስታ ሆነ። በሀገሩም ያሉ ድውያን ሕሙማን፣ እርኩሳን አጋንንት ያደረባቸው ቅጠሉን ቆርጠው እስከ ዛሬ ድረስ ከደዌያቸው ይፈወሱበታል። በዚያም ሀገር በሊቀ መልአክ ቅዱስ ሚካኤል ስም ብዙ ታላላቅ ተአምር ተደርገዋል። እንደዚሁ የሊቀ መልአክ ቅዱስ ሚካኤል በረከት፣ የንዕድ ክብርት የአፎምያ ጸሎት ከሁላችን ጋር ይሁን ለዘላለሙ አሜን።